አርዕስተ ዜና። በትናንትናው ዕለት በሰከላ ውጊያ በፋኖ ስለተማረከው የአገዛዙ የመገናኛ ሬዲዮ የፋኖ ኃይሎች ምላሽ ሰጡ። የአማራ ፋኖ በጎጃም ዘመቻ 100 ተራሮች በሚል እያደረገው ባለው ተጋድሎ የአገዛዙ ወንበር አስጠባቂን ወታደር እያፈረሱት እንደሆነ የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን ገለጹ። የዚህን ጥንክር መረጃ በስፋት ይዘናል። በአዲስ አበባ በትናንትናው ዕለት 4 ሰዓት በደረሰ የትራፊክ አደጋ የ4 ሰዎች ሕይወት አልፏል። ለዚህንም ጥንክር መረጃ በስፋት ይዘናል። ሰላም፣ ፍቅር፣ አንድነትና አብሮነት በያላችሁበት ይድረሳችሁ። ውድ የማረቤ ሚዲያ ቤተሰቦችና ውድ አድማጮቻችን የሰዓቱን ትኩስ ወቅታዊ ሀገራዊ መረጃዎችን በስፋት አጠናክረን ወደ እናንተ ይዘን መጥተናል። ታዲያ ይህ መረጃ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እየጠየቅን ወደ ዝርዝር መረጃዎቻችን እናምራ። ሰናይ ጊዜ ይሁንላችሁ። በመጀመሪያም በትናንትናው ዕለት በሰከላ ውጊያ በፋኖ ስለተማረከው የአገዛዙ የመገናኛ ሬዲዮን የፋኖ ኃይሎች ምላሽ ሰጡ። ዋነኛ ዓላማው የአገዛዙ ስልጣን ማስጠበቅ አድርጎ የሚንቀሳቀሰው የመከላከያ ሰራዊት ላለፉት 14 ወራት ገደማ በጎጃም ምድር ያላስገባው ኃይል ያላስጨረሰው የድሃ ልጅ የለም። አማራን አከራካሪውን ሰብረን አንገት እናስደፋዋለን የሚለው ይህ የአገዛዙና የሽመልስ አብዲሳ ቡድን አለኝ የሚለውን ጦር ሁሉ በክልሉ ቢያሰማራም በፋኖ ብርቱ ክንድ እየተቋደሰ መቀበሪያውን አቅርቧል። ባንኩም ታንኩም በእጄ ነው ያለው ይህ ኃይል ከሰሞኑ ደግሞ የመጨረሻ ነው ያለውን ዘመቻ በአማራ ሕዝብና በፋኖ ላይ ቢያውጅም ዘመቻው ወደ ራሱ ዞሮ እየበላው ነው። በተለይም በጎጃም ምድር በምድር ታንክና ሞርታር በሰማይ ጀትና ድሮን አዝምቶ ፋኖን ቢገጥምም የበላይ ዘለቀ ትፍሾች አይቀጡ ቅጣት እየቀጡ ባዶ እጁን እያስቀሩት ነው። ከሰሞኑ በምዕራብ ጎጃም አካባቢዎች የታየውም ሀቅ ይሄ ነው። በቡሬ፣ በፍኖተ ሰላም፣ በጅጋ፣ በቁጭ፣ በደጋ ዳሞት፣ በቲሌሌ፣ በደንበጫ፣ በሰከላ ያልተማረከ መሳሪያ እጅ ያልሰጠ ወታደር የለም። ቀበሌ ድረስ ወርጄ ፋኖን አጠፋለሁ ያለው ኃይል የፋኖ የዞን ከተማ ድረስ ሲመጣበት ሜጃ መውጫ አጥቶ ሲንከዋለል ታይቷል ሲሉ የፋኖ አመራሮች ተናገሩ። ከዲሽቃ እስከ ብሬን ከስናይፐር እስከ ሞርታር ፋኖ ያልተማረከው መሳሪያ የለም። ያላፈረሰው የብልጽግና አደረጃጀት በጎጃም ምድር አይገኝም። በትናንትናው ዕለት ደግሞ የአባይ ወንዝ መፍለቂያን ሰከላ ወረዳ የአማራ ፋኖ በጎጃም አደረጃጀቶች በታላቅ ጀብዱ ሙሉ ለሙሉ በቁጥጥራቸው አስገብተዋል። ታዲያ ፋኖ እነዚህን ከተሞች በቁጥጥር ስር ሲያስገባ ተነግሮ የማያልቅ ድልና ጀብዱን ፈጽሞ ነበር። የትናንቱን የሰከላ ውሎና ድል እንዲሁም አሁናዊ ሁኔታ በሚመለከት የአማራ ፋኖ በጎጃም የ3ኛ ክፍለ ጦር የጊዮን ብርጌድ ሰብሳቢ ፋኖ ተፈራ ደመቀ ማብራሪያ ሰጥተዋል። በሰከላ ግሼ አባይ ከተማ ያለውን 2 ያገዛዙ ጦር ካምፕ ለ2 ቀናት ከበን ወታደሩ እጅ እንዲሰጥ ብንጠይቅም ይህን ሳይቀበል በሌሊት በቲሊሊ አቅጣጫ ሾልኮ ለመውጣት ሙከራ ሲያደርግ ነው የተመታው ብሏል። በሌላ በኩል ደግሞ በትናንትናው ዕለት በፋኖ ተጋድሎ ከተማረኩ ወታደራዊ ቁሳቁሶች ውስጥ መገናኛ ሬዲዮ ይገኝበታል። ታዲያ ይህን የመገናኛ ሬዲዮ የመማረክ ጉዳይ በሚመለከት የብልጽግና ወንበር ሰዎች ማለት ነው ዳንኤል ክብረትን ጨምሮ ውሸት ነው የሚል ፕሮፓጋንዳ እያካሄደ ነው። ጦራቸውን ሰከላን ለቆ ስለመውጣቱ የዘረፈው 30 ሚሊዮን ብር በፋኖ ስለመማረኩ ፋኖ እጅ ስለገቡት 2 ዲሽቃና 7 ብሬኖች በ10 ሺዎች ስለሚቆጠሩ ተተኳሾች 4 ስናይፐር የተነፈሱት ነገር የለም። 155 ተዋጊዎቻቸው በአንድ አውደ ግንባር ብቻ ሲማረኩም እንደ ቀድሞ ፕሬዝዳንታቸው ዝምታ ነው መልሴ ብለው እነ ዳንኤል ክብረት ዝም ብለዋል። ይሁን እንጂ የመገናኛ ሬዲዮን የተማረከውን በጊዮን ብርጌድ 1 ሻለቃ መሆኑና አሁንም እጃቸው ላይ እንዳለ ሰብሳቢው ለሮሃ ተናግሯል። ፋኖ ለፕሮፓጋንዳ ሲል ህዝቡን የሚያታልል ኃይል እንዳልሆነም የማስረጃ ከበቂ በላይ ነው። የአገዛዙ ኃይል በውሸት ተፈጥሮ በውሸት ያደገ መሆኑም ሌላኛው እንደ ውሸታም እንዲታይ አስገድዶታል ሲል የፋኖ አመራሮች ገለጹ። በዚህም እስኪ የተማረከውን መገናኛ በቪዲዮ አሳዩ ሲሉ ለነበሩት ምላሽ እንዲሆን ጋብዟል። አርበኛ ተፈራ የአገዛዙ ኃይል ትምህርት ቤቶችን እንደ ምሽግ እንደሚጠቀም ገልጾም በግሽ አባይ ከተማ አባይ ምንጭ ትምህርት ቤት ላይ
መሽጎ ነበር ብሏል። ይህም አንዱ ዓላማ ተቋማትን የማውደም ነው ሲልም ገልጿል። በመሆኑም የነበራቸውን አንደኛና ሁለተኛ ደረጃ ትምህርት ቤቶች አፍርሶ ነው የሄደው ሲልም በተያያዘ ዜና የአማራ ፋኖ በጎጃም ዘመቻ 100 ተራሮች በሚል እያደረገው ባለው ተጋድሎ የአገዛዙን ወንበር አስጠባቂን ወታደር እያፈረሱት እንደሆነ የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊ 100 አለቃ አበበ ሰመሆን ገልጸዋል። በትናንትናው ዕለት መስከረም 29 ቀን 2017 ዓ.ም በተካሄደው ውጊያ የ75ኛ ክፍለ ጦር ምክትል አዛዥ ኮሎኔል ያሬድ ኪሮስ ከ8 የሰራዊቱ ከፍተኛ አመራሮችና አባላት ጋር በአማራ ፋኖ በጎጃም 3ኛ አገው ምድር ክፍለ ጦር በጊዮን ብርጌድ ሰከላ ላይ መማረኩን የገለጸ ሲሆን በዚህ ውጊያም ዲሽቃ፣ ረጅም ርቀት ሬዲዮ መገናኛ ተማርኳል ሲል 100 አለቃ አበበ ሰሞኑን ገልጸዋል። ኮሎኔል ያሬድ ኪሮስ የዛሬ ዓመት 73ኛ ክፍለ ጦርን እየመራ በነበረበት ወቅት ህዳር 9 ቀን 2016 ዓ.ም እስከ ህዳር 12 ቀን 2016 ዓ.ም የጁቤ ላይ በተካሄደው ውጊያ ሽንፈት ሲደርስበት የገበሬዎችን ሰብል ያወደመና ደብረ ማርቆስ በነበረበት ጊዜም የደብረ ማርቆስ ወጣቶችን ሲደበድብ ሲያስርና ሲገድል የቆየ ቢሆንም በመጨረሻም በፋኖ እጅ ወድቋል ሲል የአማራ ፋኖ በጎጃም የዘመቻ መምሪያ ኃላፊ 100 አለቃ አበበ ሰሞሆን ተናግረዋል። 100 አለቃ ሰሞሆን በመጨረሻም በቀጣይ ቀናት በቪዲዮ የተማረከውን ኮሎኔል ያሬድ ኪሮስና ግብረ አበሮችን የምናሳይ ይሆናል ሲሉም ተናግረዋል። ከዚሁ ዜና ሳንወጣ በአማራ ክልል በፋኖ ታጣቂዎችና በመንግስት መካከል ከአንድ ዓመት በላይ ባስቆጠረው የተኩስ ልውውጥ ሳቢያ የተወሰኑ ዩኒቨርሲቲዎች የቅበላ ጊዜ ማራዘማቸው፣ ይህ ደግሞ በተማሪዎች ላይ ጭንቀት መደቀኑ ተሰምቷል። ዩኒቨርሲቲዎቹ የተማሪዎቻቸውን የቅበላ ጊዜ ማራዘማቸውን የገለጸው የኢትዮጵያ ተማሪዎች ህብረት ነው። የህብረቱ ፕሬዝዳንት ሀየሎም ስዩም 4 ዩኒቨርሲቲዎች የተማሪዎችን ቅበላ አራዝመዋል ብሎም ተማሪዎች በጭንቀት ውስጥ በመሆናቸው ባለድርሻ አካላት ለጉዳዩ ትኩረት እንዲሰጡ እየተሰራ መሆኑንም ገልጸዋል። በጸጥታው ችግር የተማሪዎቻቸውን የቅበላ ጊዜ ያራዘሙት ደብረ ብርሃን ዩኒቨርሲቲ፣ ደብረ ማርቆስ ዩኒቨርሲቲ፣ ደብረ ታቦር እና እንጂባራ ዩኒቨርሲቲዎች መሆናቸውንም ተናግረዋል። ወሎና ወልዲያ ዩኒቨርሲቲዎች አሁን መንገድ ስለተከፈተ ይቀበላሉ ያለው የህብረቱ ፕሬዝዳንት ደብረ ማርቆስ ዩኒቨርሲቲም ቅበላውን ሳያራዝም እንዳልቀረ ሀፋፍ የሆነ ሀሳብ አለኝ ሲልም ተደምጧል። ህብረቱ በሰጠው ቃል ትምህርት ከፖለቲካ ነፃ መሆን አለበት ሲልም አሳስቧል። በአንጻሩ ወልዲያና ወሎ ዩኒቨርሲቲዎች ተማሪዎችን ተቀብለው እያስተማሩ መሆኑ ሲነገር ተስተውሏል። የተማሪዎቹን ቅበላ አራዝሟል ወይስ አላራዘመም? ተማሪዎቹን ተቀብሎ እያስተማረ ነው ወይስ አልተጀመረም ሲል ወልዲያ ዩኒቨርሲቲን ጠይቋል። ዩኒቨርሲቲው በምላሹ አላራዘመም፣ ተማሪዎቹ እስከሚገቡ ድረስ እንጠብቃለን። የመንገድ መዘጋጋቱ ስለሚታወቅ እንደ ሀገር በይፋ ባናራዝምም የቻሉ እየገቡ ነው፣ ያልቻሉ ይገባሉ በፈለጉ ሰዓት ብሏል። በውስጥ ኮሚኒኬት ስላደረገን ከተማሪው ከተለያዩ ቅርብ ቦታ እየመጡ ስላሉ አላራዝምም ሲልም አክሏል። ትምህርት ተጀምሯል ስንል ላቀረብነው ጥያቄ ትምህርት አልተጀመረም የሚል ምላሽ ሰጥቷል። ተመሳሳይ ጥያቄ ያቀረብንለት ወሎ ዩኒቨርሲቲ ደግሞ ተማሪዎችን ተቀብለን እያስተማርን ነው፣ የእኛ ተማሪዎች ገብተዋል፣ ሲኒየር ተማሪዎች በሙሉ ግቢ ነው ያሉት ብሏል። የአዲስ ገቢዎችን በተመለከተ ግን ትምህርት ሚኒስቴር አልመደበም፣ ገና እንደመደበ እንጠራለን፣ እኛ ምንም የምናራዝምበት ምክንያት የለም ነው ያለው። የተማሪዎቹን ቅበላ ያራዘሙ ዩኒቨርሲቲዎችን በተመለከተ ምን እየተሰራ እንደሆነ ማብራሪያ እንዲሰጥ ትምህርት ሚኒስቴር ጠይቋል። በሚኒስቴር መስሪያ ቤቱ ጉዳይ ይመለከታቸዋል የተባሉት ሰለሞን አብራ ዩኒቨርሲቲዎቹ የራሳቸው ስኬል አለ፣ እኛም የሰጠነው ስኬል አለ፣ ዩኒቨርሲቲዎቹ ይጠየቁ ከማለት ውጪ ማብራሪያ ለመስጠት ፈቃደኛ። ከዚህ በመቀጠል በአዲስ አበባ በትናንትናው ዕለት 4 ሰዓት ገደማ ላይ በደረሰ የትራፊክ አደጋ የ4 ሰዎች ሕይወት አልፏል። ከጎሮ ወደ ኮዬ እየተጓዘ የነበረ የጭነት ተሽከርካሪ ከከተማ አውቶቡስ ጋር ተጋጭቶ ነው አደጋው የደረሰው። በዚህም የ4 ሰዎች ሕይወት ሲያልፍ 7 ሰዎች ቀላልና ከባድ ጉዳት ደርሷል። በአደጋው የሞቱት ሁሉም ሴቶች ናቸው። እድሜያቸውም ከ20 እስከ 52 የሚገመቱ ናቸው። 3ቱ ሴቶች የአውቶቡስ ትኬት በመቁረጥ ላይ ያሉ ነው አደጋው የደረሰባቸው። በአደጋው ጉዳት የደረሰባቸው ሰዎች በቤጂንግ ሆስፒታል ሕክምና እየተደረገላቸው መሆኑ ነው የተገለጸው። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ አደጋው እጅግ አሰቃቂ ነበር ብለዋል። የአደጋው ምክንያት እየተጣራ ነው ሲሉም ገልጸዋል። በመጨረሻም
ከአዲስ መንጃ ፍቃድና እድሜያቸው ከ55 በላይ ከሆኑ ግለሰቦች ውጪ ሁሉም መንጃ ፍቃዶች ከነገ ጀምሮ በየ4 ዓመት እንደሚታደሱ የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ባለፉት 6 ዓመታት የመልካም አስተዳደርና የፍትሐዊነት ጥያቄን ሲያነሳ የነበረው የ2 ዓመትና የ4 ዓመት የመንጃ ፍቃድ እድሳት ጥያቄ ምላሽ አግኝቷል ብሏል። በዚህም ከአዲስ መንጃ ፍቃድና እድሜያቸው ከ55 በላይ ከሆኑ ግለሰቦች ውጪ ሁሉም መንጃ ፍቃዶች ከትናንት 30 2017 ዓ.ም ጀምሮ በ4 ዓመት እንደሚታደሱ አስታውቋል። አዲስ መንጃ ፍቃድ ከ2 ዓመት የሙከራ በኋላ ባለፈው አሰራር መሰረት በየ4 ዓመቱ እንደሚታደስም ተመላክቷል። ነገር ግን እድሜያቸው ከ55 ዓመት በላይ ለሆኑ ግለሰቦች በየ2 ዓመት የሚታደስ ሆኖ ክፍያው የ4 ዓመቱ ክፍያ ግማሽ ወይም 50% እንደሚሆን ባለስልጣን መስሪያ ቤቱ ገልጿል። ውድ የመሀረቤ ሚዲያ ቤተሰቦችና ውድ አድማጮቻችን ለሰዓቱ የነበሩን ዜናዎች እኚህን ይመስሉ ነበር። ከኛ ጋር ስለነበራችሁ ከልብ እያመሰገንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እንላለን። መልካም ቆይታ ይሆንላችሁ።